መስከረም 1965 ዓመተ ምህረት ጄምስ ስቶክዴል በኩራት ተሞልቶ በሰሜን ቪየትናም ሰማይ ላይ የአሜሪካን ኤ4ኢ ስካይሃውክ የጦር አውሮፕላን እያበረረ ነበር። ስቶክዴል ተራ ወታደር አልነበረም። በመቶዎች የሚቆጠሩ ሰራዊትን የሚያዝ በሰማይ ላይ እንደ ንስር የሚመላለስ የባህር ኃይል አዛዥ ነበር። በዚያን ቅጽበት እሱ ከጠላቶቹ በላይ ነበር። ነገር ግን ሕይወት በአንድ ሰከንድ ውስጥ እንደምትገለባበጥ ያወቀው በዚያች መራራ ደቂቃ ነበር። በድንገት የቪየትናም ጸረ አውሮፕላን ሚሳኤል አውሮፕላኑን መታው። ሞተሩ ሲቆም አውሮፕላኑ ከቁጥጥር ውጭ ሆኖ ወደ መሬት መምዘግዘግ ጀመረ። ስቶክዴል የመጨረሻውን ምርጫ መወሰን ነበረበት። ከሚነደው አውሮፕላን ጋር አብሮ መንደድ አሊያም ደግሞ ወደማያውቀው የጠላት ምድር መዝለል። ስቶክዴል ከአውሮፕላን ተወርውሮ ሲወጣ ፓራሹቱ እስኪከፈት ድረስ ያለው ጊዜ በሕይወቱ ረጅሙ ሰከንድ ነበር። መሬት ሲነካ ግን ያረፈው በሰላማዊ ሜዳ ላይ ሳይሆን በጠላት መንደር ውስጥ ነበር። እንደዛ በአየር ላይ እንደ ልቡ እየበረረ የቪየትናምን ምድር ፍንዳታ በፍንዳታ ሲያደርግ የነበረው ሰው ፓራሹቱ ልክ መሬት እንደረገጠ በደርዘን የሚቆጠሩ የተቆጡ የቪየትናም ወታደሮችና ገበሬዎች ከበቡት። በዚያች ቅስፈት ስቶክዴል የመጀመሪያውን አካላዊና መንፈሳዊ ስቃይ አስተናገደ። እዚያው ሜዳ ላይ ጥርስና አጥንቱ እስኪሰበር ድረስ ወታደሮቹ በቦት ጫማቸው በጠመንጃና በዱላ ደበደቡት። በአንድ ሰከንድ ውስጥ ከከፍተኛ ወታደራዊ መኮንንነት ወደ እስረኛና ተዋራጅ ማንነት ተለወጠ። ለ4 ዓመታት አብሮት የቆየውን የጀርባ አጥንት ጉዳትም የደረሰበት በዚሁ የመጀመሪያ ሰከንድ ነበር። ስቶክዴል ከሰማይ ወደ መሬት ሲወረወር የወደቀው ወደ ጭቃ ብቻ ሳይሆን ወደ ውርደትና ወደ ሰብአዊ መራቆትም ጭምር ነበር። ይህ ድንገተኛ ውድቀት በውስጡ ሕይወቴ እዚህ ጋር አበቃ የሚል የመጀመሪያውን የፍርሃት ዘር በደም ውስጥ ዘራበት። ይህ የአንድ ሰከንድ ውድቀት በጄምስ አእምሮ ውስጥ የፈጠረው ተጽዕኖ ከአካላዊ ጉዳቱ በላይ ነበር። ከጥቂት ደቂቃዎች በፊት የሰማይ ጌታ የነበረው ሰው አሁን በጭቃ ውስጥ ተኝቶ በጠላቶቹ ጫማ ስር ወድቋል። ትዕዛዝ ይሰጥ የነበረው አንደበት አሁን በሕመም ሲቃ ከመጮህ ውጭ አማራጭ አልነበረውም። ስቶክዴል ወደ እስር ቤት ሲወሰድ በውስጡ ያለው ጀግና ተሰብሮ ነበር። አሁን ሁሉም ነገር አከተመ የሚል ድምፅ በአእምሮ ውስጥ ደጋግሞ ይጮህበት ነበር። እጆቹ ወደ ኋላ የፍጥኝ ተጠርንፈው ታስረው እጅግ በጣም አሰቃቂና ዝነኛ ወደ ሆነው ሃኒሆ ሂልተን እስር ቤት ተወሰደ። ገና ወደ እስር ቤቱ ሲገባ የሚጠብቀው ነገር ከድብደባው የከፋ እንደሆነ ተረዳ። ያቺ አንድ ሰከንድ ለቀጣዮቹ 2714 ቀናት የሚቆይ የታሪክ መጀመሪያ ነበረች። ጄምስ ስቶክዴል በዚያ ቀን አውሮፕላኑ ብቻ ሳይሆን ነፃነቱንና ክብሩንም ጭምር አጣ። ስቶክዴል ገና ወደ እስር ቤቱ እንደገባ ለ4 ዓመታት ያህል ለብቻው በጠባብና በጨለማ ክፍል ውስጥ ታሰረ። በዚያ ክፍል ውስጥ የሰው ድምፅ አይሰማም። የሚነበብ ነገርም የለም። የሚታይ ብርሃንም የለም። ብቻ ጥልቅ ብቸኝነት እንደ ዝገት ሆኖ አእምሮን ይበላው ነበር። ስቶክዴል በዚያ ጨለማ ውስጥ ሆኖ የገዛ አእምሮ ሲያብድ ይሰማው ነበር። እዚህ ትሞታለህ፣ ማንም አያስታውስህም፣ ዋጋ የለህም፣ አብቅቶልሃል የሚሉ ድምጾች በጆሮው ላይ ደጋግሞ ይጮሁበት ነበር። የቪየትናም ወታደሮች እስረኞቻቸውን በሚያሰቃዩበት ድሮፕስ በተባለው የማሰቃያ ዘዴ እጆቹን ወደ ኋላ አጥብቀው አስረው ደረቱና ትከሻው እስኪላቀቅ ድረስ ወደ ላይ ይሰቅሉት ነበር። በየቀኑ ማለት በሚቻል ሁኔታ ለእጅና እግሩ በማይመች ሁኔታ በሰንሰለት ታስሮ ለሰዓታት ይገረፋል። በዚያ ሰዓት የሚሰማው ሕመም አጥንት ሰባሪ ነበር። ስቃዩ በጣም ከባድ ከመሆኑ የተነሳ ጄምስ ንቃተ ሕሊናውን እንኳን ይስት ነበር። ጄምስ ግን በሕመም ሲቃ ውስጥ ሆኖ እንኳን አንድ ነገር ያስብ ነበር። ከዚህ ሁሉ ስቃይ ምን አለ ቢገሉኝና ብገላገል ይላል። ነገር ግን ይህንን የመሰለ ዕረፍት ማንም በቀላሉ ሊሰጠው እንደማይችልም ያውቃል። በየጊዜው ተደጋጋሚ ስቃይን ያሰቃዩታል። ስለዚህ የማሰቃየት እንጂ የመልቀቅ ሐሳብ እንደሌላቸው ተረዳ። እናም ለራሱ እኔ ከዚህ ሕመም እበልጣለሁ እያለ አእምሮን በማሳመን መከራውን ለመቋቋም መሞከር ጀመረ። ስቃዩን እንደ ጠላት ሳይሆን እንደ ልምምድ መመልከትም ጀመረ። በየቀኑ በቆሰለ እግሩ በዚያ ጠባብ ክፍል ውስጥ እየተንገዳገደ ይራመዳል። ለራሱም አልወድቅም እያለ ይምላል። የቪየትናም ወታደሮች ይህንን የሚያደርጉት
መረጃ እንዲሰጥ አሊያም አገሩን እንዲሰድብ ነበር። ስቶክዴል ግን አንድ ውሳኔ ወሰነ። አካሌን ሊሰብሩት ይችላሉ፣ ነፍሴን ግን መቼም አይገዙትም ሲል ለራሱ አጥብቆ ይነግረው ጀመር። በየቀኑ በሚደርስበት ግርፋት ምክንያት እግሩ ላይ የደረሰው ጉዳት መቼም ቢሆን እንደማይድን ቢያውቀውም በውስጡ ያለው የመሪነት መንፈስ ግን ይበልጥ እየጠነከረ መጣ። አንድ ቀን ጠላቶቹ ጄምስን ፊቱን አሰማምረውና ቆንጆ ልብስ አልብሰው ፕሮፓጋንዳ ሊሰሩበት አሰቡ። ለዓለም ጥሩ በሆነ እንክብካቤ ይዘነዋል የሚል የውሸት ቪዲዮ ለማሳየትም አቀዱ። ጄምስ ይህንን ሲረዳ ግን አንድ አስደንጋጭ ነገር አደረገ። ወደ መጸዳጃ ቤት ገባና ፊቱን በከባድ የብረት ዕቃ ደበደበው። ፊቱን እንዲያብጥና እንዲቆስልም አደረገው። ወታደሮቹ ሲያዩት ደነገጡ። ፎቶ እንዳያነሱት በማሰብ ሆን ብሎ ራሱን አበላሸ። በሁኔታው በጣም ተናደው የዱላ መዓት ጨምረው አወረዱበት። ከዚያም መልሰው ወደ ጨለማ ክፍል ውስጥ ወረወሩት። ጄምስ ይህም አልበቃ ብሎት በእልህ በምላጭ ራሱን አቆሰለ። ይህንን ያደረገው ከውርደት ይልቅ ስቃይን መርጣለሁ በሚል ጽኑ አቋም ነበር። ጄምስ ስቶክዴል ለራሱ ክብር ሲል ማንኛውንም ዋጋ ለመክፈል ዝግጁ ነበር። ጠላቶቹ እሱን በመጠቀም ለዓለም አቀፍ ሚዲያ ጥሩ እየተያዝኩ ነው ብሎ እንዲናገር በተደጋጋሚ ጫና ያደርጉበት ነበር። ጄምስ ግን ሰውነቴን ሊሰብሩት ይችላሉ፣ አይምሮዬን ግን መቼም አይገዙትም በሚለው ውሳኔና አቋሙ ጸና። ራሱን በውሃ ነጸብራቅ ውስጥ ሲመለከት የሚያየው የቆሰለ የጎሰቆለና የከሳ ሰውን ቢሆንም በውስጡ ግን አሁንም እኔ መሪ ነኝ የሚል ጽኑ እምነት ነበር። በሃኒዮ ሂልተን እስር ቤት ውስጥ እስረኞች በሁለት ይከፈሉ ነበር። አንደኞቹ ብሩህ አመለካከት ያላቸው ነበሩ። እነዚህ እስረኞች ሁልጊዜ እንዲህ ይላሉ፣ አይዟችሁ እስከ ገና በዓል ድረስ እንፈታለን፣ እርግጠኛ ነኝ መንግስታችን ያወጣናል ይባባላሉ። ገና ሲመጣ ግን ምንም ነገር አይቀየርም። አሁንም በዚያው ጨለማ ክፍል ውስጥ ናቸው። አሁንም ሰንሰለቱ እግራቸው ላይ ነው። ከዚያም መልሰው እንዲህ ይላሉ፣ እሺ አሁን ባይሆንም እንኳን እስከ ፋሲካ ድረስ በእርግጠኝነት እንፈታለን ይላሉ። ፋሲካ ይመጣል፣ እሱም ያልፋል። ቀጥሎም የምስጋና በዓል ቴንክስጊቪንግ ይመጣል ይላሉ። አሁንም ምንም ለውጥ የለም። በዚህ ጊዜ ግን ስቶክዴል አንድ አስደንጋጭ ነገር አስተዋለ። ቀድመው የሚሞቱት ተስፋ የቆረጡት እስረኞች ሳይሆኑ እነዚህ እጅግ ብሩህ ተስፋ የነበራቸው እስረኞች እንደነበሩ ተረዳ። ምክንያቱም በዓላቱ በየተራ ሲመጡና ሲያልፉ ልባቸው ደጋግሞ ይሰበራል። ያ ተከታታይ የልብ ስብራት ደግሞ በሽታ የመከላከል አቅማቸውን ያዳክመዋል። በመጨረሻም በአካላዊ ድብደባ ሳይሆን በተስፋ መቁረጥ ሕይወታቸው ታልፋለች። እውነታውን መጋፈጥ ስላልቻሉ ተከታታይ የሆነ የልብ ስብራት በመጨረሻ ገደላቸው። ስቶክዴል ግን የሚመጣውን ስቃይ ቀድሞ ስለተቀበለው ጠላቶቹ አዲስ ስቃይ ቢያመጡበትም እንኳን ሊሰብሩት አልቻሉም። ለሱ ስቃዩ የዕለት ተዕለት እውነታው እንጂ ድንገተኛ መርዶ አልነበረም። ስቶክዴል እንዲህ ይላል፣ እነሱ የሞቱት ተስፋ በማድረጋቸው ሳይሆን እውነታውን መጋፈጥ ስላልቻሉ ነበር ይላል። ስለዚህ ስቶክዴል ከእነዚህ ሰዎች የተለየ መንገድን መረጠ። እሱም እንዲህ አለ፣ በመጨረሻ እንደማሸንፍና ከዚህ እንደምወጣ ፍጹም እምነት አለኝ። ነገር ግን አሁን ያለሁበት ሁኔታ እጅግ መራር፣ ጨካኝና ረጅም ሊሆን እንደሚችል በሚገባ መጋፈጥ አለብኝ አለ ለራሱ። ይህ ማለት ጄምስ ራሱን አያታልልም ማለት ነው። ገና በዓል እንፈታለን ብሎ ራሱን ከማሳመን ይልቅ በገና በዓል እዚህ ልቆይ እችላለሁ፣ ፋሲካንም እዚህ ላሳልፍ እችላለሁ፣ ምናልባትም ለዓመታት እዚህ እቆያለሁ ብሎ መራራውን እውነት ተቀበለው። ይህ እውነታውን መጋፈጡ አይምሮ ለሚመጣው ስቃይ ሾክ አብዞርቨር መከላከያ እንዲኖረው አደረገው። የውሸት ተስፋ ሰውን ለሽንፈት ያዘጋጃል፣ እውነታውን መጋፈጥ ግን ለድል ያዘጋጃል። ስቶክዴል የውሸት ተስፋን እንደ ወጥመድ ትራፕ ይቆጥረው ነበር። አይምሮ ከውጭ እንዲመጣለት ለሚጠብቀው ነፃነት እጁን አልሰጠም። ይልቁንም ዛሬ በሰንሰለት ታስሬያለሁ፣ ዛሬ ተርቤያለሁ፣ ዛሬ ይገርፉኛል፣ ነገር ግን ዛሬም አልሸነፍም። ይህ የእኔ የዛሬ እውነት ነው፣ ነገር ግን ይህ እውነት የእኔ መጨረሻ አይደለም በማለት እየደጋገመ ለራሱ በመንገር በውስጡ የማይናወጥ አለት ገነባ። ከአይምሮ ጋር ድርድር አቆመ። መቼ እፈታለሁ የሚለውን ጥያቄ ዛሬ እንዴት በጽናት እቆማለሁ በሚለው ቀየረው። መራራውን እውነት መጋፈጥ ማለት እጅ መስጠት ማለት አይደለም። ስቶክዴል ዛሬ አልፈታም የሚለውን እውነት ሲቀበል አይምሮውን መቼ እወጣለሁ ከሚለው ጭንቀት ነፃ እንዲሆን አደረገው።
ያ ነፃ የወጣ አይምሮ ደግሞ አንድ አዲስ ተልእኮ ላይ እንዲያተኩር አደረገው። እንዴት እዚህ ካምፕ ውስጥ ያሉትን ወንድሞቼን አድናቸዋለሁ ወደሚለው። የቬትናም ወታደሮች እስረኞቹን እርስ በርስ እንዳይግባቡና እንዳይገናኙ በብረትና በድንጋይ ግድግዳ ከፋፍለዋቸዋል። ዝምታው ራሱ ሌላው የማሳቀያ ዘዴ ነበር። ስቶክዴል ግን ታፕ ኮድ የተባለ አዲስ ምስጢራዊ ቋንቋ ፈጠረና ለሁሉም እስረኞች አስተማረ። 5 በ5 በሆነ ሰንጠረዥ ፊደላትን በመምታት የሚገለጽ ዘዴ ነበር። አሁን ግድግዳው በምስጢር መነጋገር ጀመረ። ስቶክዴል በእስር ቤት ውስጥ ሆኖ ሌሎች እስረኞች እንዳይሞቱና ተስፋ እንዳይቆርጡ ምስጢራዊ የቋንቋ ዘዴን ፈጠረ ማለት ነው። እስረኞቹ እርስ በርስ እንዳይነጋገሩ ተከልክለው ነበርና ጄምስ ግን በግድግዳ ላይ በማንኳኳት ወይም በታፕ ኮድ የሚግባቡበትን ዘዴ አስተማራቸው። ታፕ ኳ ኳ ኳ። ይህ ድምፅ በእስር ቤት ውስጥ እንደ ነፃነት ብርሃን ተሰራጨ። ተስፋ አትቁረጡ፣ እርስ በርስ እንዋደድ የሚሉ መልእክቶች ከክፍል ወደ ክፍል ይተላለፍ ጀመር። ጄምስ በዚያ ገሃነም ውስጥ ሆኖ የማይታይ ሰራዊት ገነባ። ስቃዩ እንደቀጠለ ነው። ድብደባውም እንደቀጠለ ነው። ግን እስረኞቹ አሁን ብቻቸውን አልነበሩ። ኳ ኳ ኳ ኳ ኳ ማለት አይዞህ ማለት ሆነ። ኳ ኳ ማለት ደግሞ እወድሃለሁ ሆነ። በዚያም ገሃነም ውስጥ ሆኖ ስቶክዴል የማይታይ ግን እጅግ ጠንካራ የሆነ ማህበረሰብን ፈጠረ። በየቀኑ የሚደርስባቸው ግርፋትና ረሃብ አሁንም አለ። ነገር ግን ብቻዬን አይደለሁም የሚለው ስሜት ከማንኛውም መድኃኒት በላይ እስረኞቹን አበረታቸው። ብቻ በእንደዚህ አይነት ሁኔታ ውስጥ ሆኖ ዓመታት ነጎዱ። 1965፣ 1968፣ 1970። ስቶክዴል አሁንም በዚያው ክፍል ውስጥ ነው። ፀጉሩ ሸበተ፣ ጥርሶቹ መረገፉ፣ እግሩም ሽባ ሊሆን ተቃረበ። ነገር ግን አይኖቹ ውስጥ ያሉት ብርሃን አሁንም አልጠፉም። የስቶክዴል ፓራዶክስ ውጤት ማምጣት ጀመረ። የውሸት ተስፈኞቹ በልብ ስብራት ሲገረፉ፣ እውነታውን ተቀብሎ በጽናት የቆመው ስቶክዴል ግን ከመከራ እሳት የወጣ ብረት ሆነ። በመጨረሻም የነጻነት በር ተከፈተ። ዓመቱ 1973 ነው። በሃኒሆ ሂልተን እስር ቤት ለ7 ዓመት ተኩል የቆየው የሞት ድባብ በድንገት ተሰበረ። የፓሪስ የሰላም ስምምነት መፈረሙን ተከትሎ እስረኞቹ ወደ ሀገራቸው እንዲመለሱ ተነገራቸው። ጄምስ ስቶክዴል ያረጀውንና የቆሸሸውን የእስረኛ ልብሱን አውልቆ ሲጥል ከዓይኑ የሚወርዱት መንታ መንታ የእንባ ጅረት የቆሸሸ የእስረኛ ልብሱ ላይ ፈሰሱ። ጄምስ የተሰማው ስሜት ደስታ ብቻ አልነበረም፣ ይልቁንም ጥልቅ የሆነ የተልእኮ መሳካት ስሜት ነበር። ስቶክዴል ከእስር ቤት ወጥቶ ወደ አሜሪካ አውሮፕላን ሲገባ መጀመሪያ ያደረገው ነገር ቢኖር አብሮት የነበሩትን እስረኞች ስም መጥራት ነበር። እሱ የዳነው ብቻውን ሳይሆን ብዙዎችን ይዞ ነበር። አሁን ስቶክዴል በመስኮት በኩል የቬትናምን ምድር ተመለከተ። ያቺ ምድር ለ2714 ቀናት የደም የእንባና የብቸኝነት ስፍራው ነበረች። አውሮፕላኑ ከመሬት ተነስቶ ወደ ሰማይ ሲወጣ ስቶክዴል ለመጀመሪያ ጊዜ ለዓመታት የተነጠቀውን የሰማይ ጌትነቱን መልሶ አገኘ። በዚያች ቅስፈት አብሮት የነበሩት እስረኞች በሙሉ ወደ እሱ ዞረው በአክብሮት ተመለከቱት። እሱ መሪያቸው ብቻ አልነበረም፣ በጨለማ ውስጥ ያቆያቸው ብርሃናቸው እንጂ። ስቶክዴል አሜሪካ ሲደርስ ዓለም የተመለከተችው የተሰበረና ተስፋ የቆረጠ ሰው አልነበረም። ይልቁንም ከመከራ እሳት ወጥቶ የጠነከረ የአይምሮ ነፃነቱን ያስከበረና የሰው ልጅ መንፈስ ምን ያህል ርቀት መጓዝ እንደሚችል በተግባር ያሳየ ጀግናን ነበር። ስቶክዴል በዚያ ጨለማ ውስጥ የቆየው ታድሎ ሳይሆን በየቀኑ ምርጫ ስለነበረው ነው። ሙሉ የአሜሪካ ምድር በታላቅ ክብር ተቀበለችው። ሰውነቱ ቢከሳም፣ እግሮቹ ቢጠቁሩም፣ አይኖቹ ውስጥ ያለው ብልጭታ ግን ከ7 ዓመት በፊት ከነበረው ይልቅ ይበልጥ በርቶ ነበር። ፕሬዝዳንቱ የሀገሪቱን ከፍተኛ የክብር ሽልማት ሜዳል ኦፍ ሆነር በአንገቱ ላይ አሰሩለት። ሽልማቱ የተሰጠው ስለታሰረ ብቻ አልነበረም። ይልቁንም በእስር ላይ ሆኖ ለአገሩና ለጓደኞቹ ላሳየው የማይናወጥ ታማኝነት ነበር። ጄምስ ራሱን እያቆሰለ ለፕሮፓጋንዳ አልመች ማለቱ፣ በድብደባ ብዛት ራሱን ቢስትም ምስጢር አለማውጣቱ፣ እንዲሁም በታፕ ኮድ በመቶዎች የሚቆጠሩ እስረኞችን ከእብደት ማዳኑ ለሽልማት አበቃው። ከእስር ከወጣ በኋላ ብዙዎች እንዴት ያንን ሁሉ ዓመት በዚያ ገሃነም ውስጥ አሳለፍክ ብለው ሲጠይቁት ስቶክዴል የሚሰጠው መልስ ግን ሁልጊዜም አስገራሚ ነበር። ዕለት ዕለት የሚደርስብኝን መከራ አመኜ ተቀበልኩትና አንድ ቀን ነፃነቴን እንደማገኝ ተስፋ አደረኩ። እናም ያንን ስቃይ አሁን
በምንም ነገር አልለውጠውም፣ ምክንያቱም ማንነቴን የገነባው እሱ ነበርና በማለት ይመልስላቸዋል። ይህ ታላቅ ትምህርት ነው። ስቶክዴል ስቃዩን እንደ ቅጣት ሳይሆን እንደ ትምህርት ቤት ተመለከተው። በሰላም ጊዜ የማይገኙትን የጽናት የይቅርታና የውስጥ ነፃነት እሴቶችን የተማረው በዚያች ጠባብና ጨለማ ክፍል ውስጥ ነበር። የእሱ ታሪክ የሚያስተምረን መከራ በአግባቡ ከተያዘ ሰውን አይሰብረውም፣ ይልቁንም እንደ ብረት ያጠነክሯል። ጄምስ ስቶክዴል በ2005 ከዚህ ዓለም በሞት ሲለይ ለዓለም ትልቅ ቅርስ ጥሎ አልፏል። እሱም መራር እውነታውን መጋፈጥና በመጨረሻ እንደምናሸንፍ ማመን የሚል መርህ ነው። ዛሬ ይህ መርህ በቢዝነስ በስፖርትና በስነ ልቦና ትምህርቶች ውስጥ እንደ መመሪያ ያገለግላል። ውድ ተመልካቾቼ፣ የዚህ ሁሉ ታሪክ ትልቁ ቁም ነገር የስቶክዴል ፓራዶክስ በሚባለው ስነ ልቦናዊ ቀመር ውስጥ ይገኛል። ይኸውም በመጨረሻ እንደምታሸንፉ ያላችሁን እምነት በፍጹም ሳታጡ፣ በተመሳሳይ ሰዓት ደግሞ አሁን ያላችሁበትን መራር እውነት በድፍረት መጋፈጥ አለባችሁ የሚል ነው። ይህ የ7 ዓመት ተኩል ገሃነም ያሳየን አንድ ትልቅ እውነት አለ። የሰው ልጅ ትልቁ ጥንካሬው ያለው በጡንቻው ሳይሆን በውስጣዊ አመለካከቱ ዊል ፓወሩ ላይ እንደሆነ ያሳየናል። ስቶክዴል ያንን ሁሉ ዓመት በገሃነም ውስጥ የተረፈው ታድሎ ሳይሆን በየቀኑ ዛሬ አልሸነፍም የሚል ምርጫ ስለነበረው ነበር። ዛሬ በሕይወታችሁ ላይ የገጠማችሁን ፈተና እንዴት ነው የምታዩት? ብዙዎቻችን በሁለት ስህተቶች ውስጥ እንወድቃለን። የመጀመሪያው ስህተት ሁሉንም ነገር መካድ ይባላል። ምናልባት በኢኮኖሚ ውድቀት ውስጥ ሆናችሁ ነገ በድንገት ሀብታም እሆናለሁ ብላችሁ ራሳችሁን በውሸት ተስፋ እያታለላችሁ ይሆናል። ይህ የብሩህ ተስፈኞች ወጥመድ ነው። ዛሬ ድሃ መሆናችሁን፣ ዛሬ ኪሳችሁ ባዶ መሆኑን በጭካኔ ተቀበሉት። እውነታውን መጋፈጣችሁ ነው ለሥራ የሚያነሳሳችሁ። ምንም ችግር የለም እያላችሁ መራር እውነቱን መሸሽ በመጨረሻ ተስፋ አስቆርጦ ይጥላችኋል። ሁለተኛው ስህተት ደግሞ ተስፋ መቁረጥ ይባላል። ከዚህ በኋላ ምንም ነገር አይስተካከልም ብሎ ገና ሳይጀምሩ እጅ መስጠት። ምናልባት በበሽታ ወይም በሐዘን ተሰብራችሁ ከዚህ በኋላ ብርሃን አላይም ብላችሁ ተስፋ ቆርጣችሁ ይሆናል። ይህ ደግሞ የመንፈስ ሽንፈት ነው። ስቶክዴል እንዳለው በመጨረሻ እንደምታሸንፉ ያላችሁን እምነት በፍጹም አትልቀቁ። ታዲያ ምንድነው መፍትሄ ትሉኝ እንደሆን ልክ እንደ ጄምስ ስቶክዴል ሁኑ። ዛሬ ያላችሁበትን የገንዘብ ችግር፣ የጤና እክል ወይም የሥራ መጥፋት፣ አዎ ዛሬ ሁኔታው ከባድ ነው ብላችሁ ተቀበሉት። ነገር ግን ይህ ሁኔታ የእናንተን መጨረሻ እንዲወስን በፍጹም አትፍቀዱለት። እውነታው ይገርፋችኋል፣ እምነታችሁ ግን ያክማችኋል። ስቶክዴል በዚያ ጨለማ ውስጥ ሆኖ 7 ዓመት ከቆየ ታዲያ እናንተስ ዛሬ የገጠማችሁ ፈተና ለምን ተስፋ ያስቆርጣችኋል? ምናልባት ዛሬ እናንተም በብቸኝነት ጨለማ ውስጥ ሆናችሁ ይሆናል። ሁኔታዎችም አትችሉም እያሉ ይገርፏችሁም ይሆናል። ነገር ግን ልክ እንደ ስቶክዴል ግድግዳችሁን አንኳኩ። አይምሯችሁን ከእስር ቤት ግድግዳ በላይ አውጡት። ስቃዩን መቀበል እንጂ መሸነፍ የለባችሁም። ስቶክዴል በዚያ ሁሉ ዓመት የቆየው ለራሱ ብቻ ስላሰብ አይደለም። ለሌሎች መኖር፣ ለጓደኞች ተስፋ መስጠትና ለራሱ ክብር ዋጋ መክፈል በውስጡ ትልቅ ጥንካሬ ስለፈጠረለት ነው። እናንተስ ዛሬ በገጠማችሁ ስቃይ ውስጥ ምን አይነት ትርጉም እየፈለጋችሁ ይሆን? ለምን እኔ ላይ ደረሰ ብላችሁ ታማርራላችሁ ወይስ ይህ ፈተና ለታላቁ ማንነቴ መገንቢያ ነው ብላችሁ ትቀበሉታላችሁ? ውድ ተመልካቾቼ፣ የጄምስ ስቶክዴል ታሪክ እዚህ ጋር ቢበቃም የእናንተ ታሪክ ግን ገና ዛሬ ይጀምራል። እነዚህን 3 መርሆች በልባችሁ እንድትይዙልኝ እፈልጋለሁ። መርህ 1፣ ሕይወት አውሮፕላናችሁን መጥታ ወደ መሬት ብትዘረራችሁ አትደንግጡ፣ ያ የጀግንነታችሁ መጀመሪያ ነውና። መርህ 2፣ የውሸት ተስፋ አታድርጉ፣ ዛሬ ያላችሁበትን መራር እውነት በድፍረት ተቀበሉት። አዎ ዛሬ ተሸንፌያለሁ ማለት ለማሸነፍ የመጀመሪያው እርምጃ ነው። መርህ 3፣ በጨለማ ውስጥ ሆናችሁ ግድግዳችሁን አንኳኩ። ለሌሎች ብርሃን ስትሆኑ የእናንተን ብርሃን ይበራል። ነፃነት ማለት ከእስር ቤት መውጣት ብቻ ሳይሆን በእስር ቤት ውስጥ ሆናችሁም ለአእምሯችሁ የምትሰጡት ትርጉም መሆኑን እወቁ። ስቶክዴል በእስር ቤት ውስጥ ሆኖ መሪ ነበር። ያ ስቃይ አልፎ በክብር ሜዳሊያ ሲሸለም የተሸለመው ስለታሰረ ሳይሆን በእስር ውስጥ ሆኖ ባለመሸነፉ ነበር። ጄምስ ስቶክዴል በአንድ ወቅት እንዲህ ብሎ ነበር፣ ያለፈው ስቃይ ዛሬ ለምንም ነገር እንዳልደነግጥ አድርጎኛል። ያ ገሃነም እኔን አልሰበረኝም፣ ይልቁንም ጠርቦ አስተካክሎ ሰራኝ እንጂ ይላል። ጄምስ የተረፈው ስለታደለ ሳይሆን በውስጡ ያለውን የእውነትና የተስፋ ሚዛን መጠበቅ ስለቻለ ነበር። ዛሬ እናንተም በፈተና ውስጥ ያላችሁ
ይህ ፈተና የእናንተ መገንቢያ እንጂ መፍረሻ እንዳይሆን ተጠንቀቁ። ልክ እንደ ጄምስ እውነታውን መጋፈጥ ተለማመዱ። ነገ ይስተካከላል ብላችሁ በባዶ ተስፋ ራሳችሁን አታታሉ። ይልቁንም አዎ አሁን ሕይወቴ ከባድ ነው፣ አዎ ዛሬ ተርቤያለሁ፣ ነገር ግን እኔ ከዚህ ስቃይ በላይ ነኝ በሉ። ጄምስ ያስተማረን ትልቁ ቁም ነገር እምነት ማለት ችግር የለም ማለት ሳይሆን በችግር ውስጥም ሆናችሁ ለድል መዘጋጀት ማለት መሆኑን ወቁ። ያንን የውስጥ እስር ቤት ሰብራችሁ ውጡ። አይምሯችሁ ተሸነፍ ሲላችሁ እናንተ ግን እውነታውን ተቀብያለሁ ግን አልሸነፍም በሉት። ጄምስ ከ7 ዓመታት በኋላ ከገሃነም ወጥቶ ታሪክን መለወጥ ከቻለ እናንተም ዛሬ ካላችሁበት ስቃይ የመውጣት አቅም አላችሁ። ዛሬ ያንን ተስፋ የለኝም የሚል ሰንሰለት ሰባብራችሁ ውጡ። ሕይወት ብርሃን የምታገኘው እናንተ መራር እውነታውን በጽናት ስትጋፈጡ ብቻ ነው። ዛሬ አዲስ ጽናት በመያዝ አዲስ ታሪክ መጻፍ አሁን ጀምሩ። አስታውሱ፣ እውነታው ሊያሳምማችሁ ይችላል፣ እምነታችሁ ግን ነፃ ያወጣችኋል። ዛሬ የገጠማችሁ ፈተና የእናንተ መጨረሻ ሳይሆን ለታላቁ ታሪካችሁ መሸጋገሪያ ድልድይ ነው። ስለዚህ ያንን የውስጥ ሰንሰለት ሰባብራችሁ ውጡ። በጽናት ቁሙ፣ እውነቱን ተቀበሉ፣ ለድልም ተዘጋጁ። ይህ ታሪክ ዛሬ ለእናንተ ብርታት እንደሚሆናችሁ ተስፋ አደርጋለሁ። የጄምስ ስቶክዴል የጽናት ምስጢር ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። እናንተስ ዛሬ እየታገላችሁበት ያለው መራር እውነት ምንድን ነው? ወይም ደግሞ ከዚህ ታሪክ የወሰዳችሁት ትልቁ ትምህርት ምንድን ነው? ሐሳባችሁን ኮመንት ላይ አጋሩኝ፣ ሁሉንም አነበዋለሁ። እንደዚህ ያሉ የሥነ ልቦናዊና አስተማሪ የታሪክ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ መራራውን እውነት እየተጋፈጣችሁ በድል እምነት ተጓዙ እንላለን። ስለተከታተላችሁን እናመሰግናለን። ቻው።